ፕሊስ እኔ ያለ ፈጣሪ ነኝ እንጂ ደጃል አለው ከአንተ ጋር የተለየ ነው። 19:31 ላይ በህይወት ካለ ደግሞ ዘካ እሰጣለሁ ሶላትም እሰግዳለሁ ይላል። አሁን ዘካ እየሰጠ ነው ይሳ በህይወት ካለ ሱራ 19:31 ላይ ደጃል አኺረት ዘማን የሚወጣ ፍጡር ነው። ለምንድን ነው የሚወጣው? እስኪ ኮመንቱ ዝጋው። ይሄ ሻቢያ ባንዲራ እንትን እያደረጉ ነው። ለምንድን ነው የሚወጣው? ትልቅ እንትን ነው ማለት ነው። አጥፊ ነው ወይንስ አልሚ ነው? እሱ አምላክ ነኝ ብሎ ነው የሚነሳው። አምላክ ነኝ ብሎ ነው የሚነሳው። አምላክ ነኝ አምልኩኝ ይላል። ታዲያ አምላክ ነኝ አምልኩኝ ካለ ለምን አታመልኩት? እናንተ መስፈርታችሁ አንድ አምላክ ለመባል አምላክ ነኝ አምልኩኝ ማለቱ አይደለ? አምላክ ነኝ አምልኩኝ ካለ ለምን አታመልኩት? እኛ እኮ ቁርአን እኮ አለን። እሱ እኮ ምንም ነገር የለውም። ይሄ እኮ አላህ እኮ አስቀድሞ ነግሮናል። ቆይ መስፈርታችሁና እኛ ጋር ስትመጡ ኤግዛክት ወርድ ፋላሲን ተጠቅማችሁ አምላክ ነኝ አምልኩኝ ያለን ነው የምንፈልገው ትሉ የለ። ስለዚህ አይደለም እኔ አሁን አንተ አምላክ ይሳካ አላመልኩም ነገር ፓኒክ አታድርግ። መስፈርታችሁ እኛ ጋር ስትመጡ ኤግዛክት ወርድ ፋላሲ የምትጠይቁ ከሆነ ደጃል አምላክ ነኝ አምልኩኝ ካለ በምን መስፈርት ነው አናመልክ የምትሉት? ምክንያቱም እናንተ የምትፈልጉትን እኛ የምትጠይቁንን አምላክ ነኝ አምልኩኝ ቃል በቃል ስለሚል ለመሰለህ እኛ ማናመልከው አላህ አስቀድሞ ነግሮናል። አላህ ሱብሓነሁ ወተዓላ አኺረት ዘመን ላይ ይሄ ፊትና እንደሚመጣ በሙስሊሞች መሃል ነግሮናል። ገብቶሃል? ደጃልና አንድ ጥቅስ ቆይ አውል ቤሪው አንድ ጥቅስ ብቻ ደጃል ይመጣል በቂያማ ቀን ብሎ ቁርአን ላይ የተናገረበትን አንድ ጥቅስ ብቻ ስጠኝ። አንተ ነህ ደጃሉ። ተረጋጋ። ቆይ አንድ ጥቅስ ብቻ አላህ ደጃል ይመጣል ብሎ ቁርአን ላይ የተናገረበትን አንድ። እኛ በቁርአን በሐዲስ ነው የምናምነው አልኩህ። ከሐዲስ ከፈለክ ሰጥ ይችላል። ሐዲስ እመን የሚል ቁርአን የለም። ቁርአንህ ግልጽና የተብራራ እንደሆነ ይናገራል። ሐዲስህ ሙሐመድ ከሞተ ከ300 ዓመት በኋላ የመጣ ተረት ነው። እንደው ቁርአን እስቲ በሙሐመድ ጊዜ የነበረ ነው ካልክ አላህ ነግሮናል ካልክ ቁርአን ደግሞ ግልጽና የተብራራ ነገሮች ሁሉ አብራሪ ነው ስላለ ፕሊስ እኔ ያለ ፈጣሪ ነኝ እንጂ ደጃል አለው ማለትም እዚህ ቤቴ ላይ ስየዋለሁ። አላህን ፈጥሬዋለሁ ጭንቅላት አልባ ስለሆነ ብዙም መሳል ስለማይከብድ ድሮዊንግ ላይ ቢዝናችን ጉድ ባልሆንም ቆይ ጭንቅላት የሌለው እግር መሳል አይከብደኝም። እሱም መፍጠር አይከብደኝም። እኔስ ግባ ቶፒኩ ላይ አንድ ጥቅስ ማምጣት ትችላለህ እያልኩ ነው። እኛ በሐዲስና በቁርአን ነው እንመራው አልኩ። ስለዚህ ሙሉ አይደለም ማለት ነው። ስለዚህ ቁርአን ግልጽና የተብራራ አንድም አልተውንም ሁሉን ነገር ዘርዝረናል የሚለው ስለ ዋናው ነገር ስለ ደጃል ምንም የተናገረው ነገር የለም እያልከኝ ነው? ሐዲስ አለ አልኩህ እኮ። እኛ በሐዲስና በቁርአን ነው የምናምነው። ሐዲስ ማን ነው የተናገረው? ሐዲስ አልቁድሲ የሚባል አለ፣ አላህ የተናገረው አለ። በቃ ጎበዝ። ሐዲስ ቁርሲ ላይ ስጠኝ። አሁን ጎበዝ ቀጥል። ምን ይላል እዛ ላይ? ከዛ ማን ተናጋሪ እንደሆነም ታሳየኛለህ። እሺ አይችልም። እንዳታወርድ እንደተናንተ ነው። ረጅም ሰዓት ትወርዳለህ። አልቆይም። አምጣ። ኦኬ ነብኒ ነው የሚለው ነባኒ ምናምን ይሰማል። ነባኒ እስማኤል ኦኬ። ሰይድ አቤት። እንኳን ደህና መጣ። ሰላም ነው ወይ? ደህና ነው አልሐምዱሊላህ። መልካም። ኦኬ ደጃልን ማን ነው የሚገለው? ደጃልን ዒሳ ኢየሱስ የት አለና ነው? ደጃል ገና የሚመጣ አይደል እንዴ? ኢየሱስም ይመጣል። ነፃ ሊያወጣ አይመጣም? እስቲ አንድ ጥቅስ ብቻ ቁርአን ውስጥ ኢየሱስ ይመጣል የሚል ስጠኝ። ነባኒ እስማኤል
ኦኬ አንድ ነገር ልናገር። እሺ ጥቅሱን ብቻ ኢየሱስ ይመጣል ስላልክ እስማኤል አንድ ጥቅስ ብቻ ይመጣል ከዛ ደጃልን ይገላል የሚል አንድ ጥቅስ ብቻ ንጽጽር ለዘላለም አቆማለሁ። ኦኬ ከዛ በፊት አንድ ነገር አንተ እንግባባ። በሁለቱም እንግባባለን። 10ም አደርግልሃለሁ እንግባባለን። አንድ ጥቅስ ብቻ አስተኛ ረሱል ሙሐመድ ሰለላሁ ዐለይሂ ወሰለም ተቀተል የሚል አለው ቁርአን ላይ የሚለውን ተቀበል ካለ አትሰማም? የእሳቸውን ንግግር የእሳቸውን ንግግር ሳይሆን ያለው ተከተል ያለህ ቁርአንን የሚነግሩህን እንድትከተል ነው እንጂ ከቁርአን ውጪ ወይንም ደግሞ መሐመድ ከቁርአን ውጪ ነው የሚያስተምረው። ሙሐመድ ራሱ አላህ ወማ የንጢቁ ዐኒል ሀዋ ብሏቸዋል። ቆይ ሙሐመድ ከቁርአን ውጪ ነው የሚያስተምረው ስላላደል እኮ ነው እሳቸው የተናገሩትን የምንቀበለው። ስለዚህ እሳቸው የተናገሩት ቁርአን ውስጥ ነው እንጂ ከቁርአን ውጪ አይደለም እኮ። እሳቸው የተናገሩትን ተቀበል አለ ቁርአን ላይ አላህ አጸደቀላቸው። ጎበዝ እኮ እሳቸው የተናገሩት ደግሞ ቁርአን ውስጥ ነው ያለው። ምክንያቱም ሱራ 6 114 ላይ ከአላህ ውጪ ሌላ ረዳት ትፈልጋላችሁን ይላል። ግልጽና የተብራራ ነው ቁርአን ይላል። ከአላህ ውጪ ረዳት አትፈልግም አይደለ? ከአላህ ውጪ ምስክር ትፈልጋለህ? ረዳት አልፈልግም። ምስክር ትፈልጋለህ? ከአላህ መጽሐፍ ውጪ ምን አይነት ምስክር? ያላ መጽሐፍ ግልጽና የተብራራ ነገሮችን ሁሉ የሚያብራራና የገለጸ ነው አይደለም? የገለጸ ነው። በቃ ስለዚህ ነገሮችን ሁሉ የገለጸ ለሁሉ ነገር ማብራሪያ ያለው አንድም ነገር አልተውንም ብናኝ ክብደት ያላትን እንኳን ቢሆን ስላለ አሁን ኢሳ የሚባል አካል ተመልሶ ይመጣል፣ ደጃልን ይገላል። ብናኝ ብትሆን ያለውን እስላምጣልኝ። አንተ ብናኝ ብትሆን አልተውንም ያለውን አምጣልኝ። ቅድሚያ አንተ ስጠኝ፣ ሰጣለሁ እኔ ሱራ 10 64 ላይ ሱራ 10 64 ላይ ሱራ 6 68 ላይ 38 ላይ ሱራ 12 111 ላይ ሱራ 16 89 ላይ ክፈትለት። 16 80 ስንት ነው የከፈትከው? 10 64 ጋር እየገባሁ ነው። እሺ ክፈት። እንደዛ ካለ ብናኝንም ቢሆን አልተውንም ካለ ስማ፣ እንዴት ታደርጋለህ? 1689 እንዴት ታደርጋለህ? የማደርገው ብናኝ ሁሉንም አልየውም አክመልቱ ለኩም ስላለ ያው አሳይሃለሁ የረሱልን ንግግር መከተል እንዳለብን። ችግር የለውም ታሳየኛለህ፣ ግን በዚህ ትስማማለህ ማለት ነው። እንዴት? ኦኬ አንበው። እሺ መልካም። በህዝቦች ሁሉ ውስጥ ከጎሳ በእነርሱ ላይ መስካሪ የምንቀሰቅስበት አንተም በዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውሰ። መጽሐፍንም ሁሉ ነገር አብራሪ መጽሐፍንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን። ምን ይላል? ብናኝ የሚለው ምን አይታለ? እሰጣለሁ። ይሄንን ፍታልኝ። ምን ይላል? ቆይ ቀጥል። ይሄንን ምን ይላል? ይሄንኛው አረበኛውን ብታሳየኝ ገባኝ ነበር። ይሄኛው አማርኛ አሳየው። አረብኛው እሺ። ማብራሪያ እኮ ነው። ለሁሉም ነገር ማብራሪያ የሆነን ነገር ነው። የቀረ ነገር ብናኝ እንኳን ብትሆን ቀርታለች። ለሁሉም ነገር የሚያብራራ ነው አይደለም? የሚያብራራ እኮ ነው ያለው እንጂ እያንዳንዱ ነገር ጠቅሰናል ያሉት። ብናኝ ያልከው ነገር አንተ ያልከው ነገር የሚያብራራ ነው አይደለም? እኔ ያልኩትን እንደግምልሃለሁ፣ አሳያለሁ። ቅድም የከፈትከውን እንትና ቃል ክፈተው፣ ሱራ 10 ክፈተው። እኔ ከማለቴ በፊት ቆይ የረሱልን ንግግር ነው እንከተላለን አልኩህ አይደለ? ቆይ አላህ ብናኝ እንኳን ትቷል አልተወም? ብናኝ ሁሉን ነገር ዘርዝሮ ብናኝ እንኳን ሳትቀር ተገልጿል አልተገለጸም? አላመጣልኝ። ክፈተው፣ ሱራ 10 ከ60 ጀምረህ ክፈተው፣ ከ61 ጀምረህ
አሁን ሸው ቃል በቃል አሳያለሁ። ወደ ቶፒክ መመለስ ስለፈለግኩ ነው። ከ61 ጀምር አድርገው ጊዜ ለምን ትቆጠብ? ኦኬ አንብበው እስኪ። መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ በቁርአን አታነብም። ማንኛውንም ስራ አንተም ሰዎችህም አትሰሩም በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብትሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም። የምን ያክል? የብናኝ ክብደት ያክል ከጌታ እውቀት አይርቅም። ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን ምንም ነገር የቀረ የለም። እያንዳንዱ ተጽፏል፣ አልተጻፈም። ኦኬ አሁን አረበኛውን አሳይኝ አንዴ። ቅድመም እኮ አረብኛ ብለህ አረብኛ ላይ ሲደረግልህ ምላስን ነው ያዋጥከው። አልዋጥኩም። ለእኔ አሁን ያልከኝ ነገር ለእኔ ለምሰጥህ መረጃ አሁን አትጮህ። ኧረ አልጮህኩም። ቀጥል። መርሐባ። እሺ ጎበዝ። ያው ሁሉንም ጠቅሷል ነው ጎበዝ። ሁሉንም ስለጠቀሰ ስለተስማማ ብናኝ እንኳን ያልቀረችው ደጃል መምጣት፣ የኢሳ መምጣት የደጃል እንኳን አይምን የብናኝ ያህል እንኳን ክብደት የለውም፣ ጥቅም የለውም አለው እንጂ ጎበዝ። ስለዚህ ብናኝ ክብደት እንኳን ያላት ከዛች ያነሰች እንኳን አልተውንም ስላለ እስቲ የብናኝ ያህል እንኳን ቫሊዩ ካላቸው የደጃል እና የኢሳ መምጣትና የነሱ ታሪክ አንድ መረጃ ስጠኝ ከቁርአን ውስጥ ኢሳ ይመጣል ቤት አንድ የሰጣችሁን ተከተሉ አለ አላህ። ይሄንን የሰጠህ ሐዲስ ላይ ታገኛለህ እኮ አሉ። ሙሐመድ ካጸደቀለት ሙሐመድን አላህ ካጸደቀለት ባርክ እንደ ውሻ ትጮህ። ስለዚህ ቁርአኔ ውሸቱን ነው፣ ዋሽቷል። ብናኝ ክብደት እንኳን ሳቀር ጽፈናል፣ ተጽፏል በቁርአን ውስጥ ተብለህ የተነገርከው በዚህ በግልጽ መጽሐፍ ውስጥ አልተጻፈም። እልቅ ሙሐመድ ከሞተ ከ300 ዓመት በኋላ ሰዎች ሐዲስ የሚባል ተረት ተረት የነገሩን ውስጥ አለ በለን፣ ቁርአን ላይ የለም በለን። ስለዚህ ቁርአኑ ብናኝ ክብደት እንኳን ያላት ቢሆን አልተውኩም ጽፍ ያለው ሲል እየተቀደደ ነበር አላ በለን፣ ሲዋሽ ነበር በለን። ግን ወደ ምን እንሄዳለን? ወደ ሐዲስ ከ300 ዓመት በኋላ ሙሐመድ ከሞተ በኋላ ስለመጣ ተረት ተረት መጽሐፍ እናወራለን። ትስማማለህ? መረጃ ልስጥ። ተረጋጋ አንተ፣ ጠብቅ። ትስማማለህ ሰይድ? ትስማማለህ ወይ? ክርስቲያኖች አትግቡ። ኦኬ ካዲድ መረጃውን አገኘ? ሐዲስ ኩርሲ ላይ ያለውን ምንም አይሰማ ነው። እሺ ክፈተው። ቡኻሪ ክፈትልኝ። ቡኻሪ 7124 ሐዲስ ኩርሲ ብለሃል። ቆይ ሐዲስ ኩርሲ ብለሃል። ሐዲስ ኩርሲ ነው የምንከፍለው። ቡኻሪ 7124 ሐዲስ ኩርሲ እና ቡኻሪ አንድ አይደሉም ወገናችን። አታቆነሱንም ላስተምርህ። ቡኻሪ እና ሐዲስ ኩርሲ አይገናኙም። ጠንካራ ሰነድ ቴንክ ዩ በቃ ተሰራ ነው ተማር። ሐዲስ ኩርሲን እና ቡኻሪን እንኳን መለየት ማስችል ሰው ነው። ኦራይት ነቢል ነባኒ ኢስላም ይሰማል። ነባኒ ኢስላም እንኳን ደህና መጣ። እንኳን ደህና መጣ። ከእንቅልፍ አለቃህም እንዴ? ሃይደር እንኳን ደህና መጣ። ሃይደር አላህና ደጃል በምን ይለያያሉ? ለሃይደር የሚቀርብ ጥያቄ። ሃይደር እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሰማል? ትሰማለህ? ሰላም ነው? አላህና ደጃል በምንድን ነው የሚለያዩት? በምንም አይገናኙም። ነብይህ በምንድን ነው እሱ ይለያያሉ ያለው? አላህና ደጃልን እንዳትደናገሩ፣ አላህ ደጃልን እንዳይመስልባችሁ በምን መለያያ መንገድ ሰጣችሁ?
አለ መለያ ተብሎ የተጠቀሱ ነገሮች አሉ። ለምሳሌ መለያ ተብሎ የተጠቀሱ ነገሮች አሉ። ለዩት አለ አንድ አይኑ የታወረ ነው። ኦኬ፣ አንድ አይኑ የታወረ ነው ማለት ስለዚህ አላህ አንድ አይኑ የታወረ አይደለም ማለት ነው። አላህ እውር አይደለም፣ የሚያይ ነው። ኦኬ፣ ስንት አይን ነው ያለው አላህ? ለአላህ ቁርአን ላይ የተገለጸ ከሆነ በተገለጸው አይነት ግልጽ እኮ ነው። ምክንያቱም አላህ ከደጃል ጋር የሚለያይበት ደጃል አንድ አይኑ እውር ነው ከተባለ አላህ ሁለት አይን አለው አልታወሩ ማለት ነው አይደለ? ኮምፓሬሽኑ እንደዛ ስለሆነ ቁጥር ላይ ብቻ አይደለ ኮምፓሬሽኑ። ቁጥር ላይ ብቻ ሳይሆን የማየትና ለማየት ሁኔታም ላይ የአላህ አይን እውር አይደለም። የደጃል አይን ግን አንደኛው እውር ነው። ስለዚህ የግድ አላህ ሁለት አይን አለው ነው ማለት አያስችልም። ስንት አይን ነው ያለው ካለ ነው እሱ ቁርአን ላይ የተጠቀሰ ነገር ካለ በተጠቀሰው አይነት አምናለሁ። አሁን የማይነጻጸሩ ነገሮችን ብዙ አይኖች ካሉት ደጃል አንደኛው አይኑ እውር ነው፣ የአላህ ግን እንደዛ አይደለም ከተባለ ኮምፓሬሽኑ የተሰሩት የአይን ጉዳይ ስለሆነ የደጃል አንድ አይና እውር ነው፣ የአላህ ግን አይደለም ከተባለ አላህ ሁለቱ አይን አለው እውር ያልሆኑ የደጃል ግን አንደኛው ታውሯል ነው። ከማየት አንግል ቢሆን ከማየት አንግል አይደለም። ምክንያቱም አንድ አይኑ እውር ነው ሲባል አንደኛው አይኑ ልክ እንዳላህ አይን እኩል ያያል ማለት ነው። አላህ ሁሉንም ነገር ማየት የሚችል እሱን ግን ውድድር አሁን ከማየት እኩል ሎንግ ዲስታንስ ከማየት አንጻር ከሆነ ሎንግ ዲስታንስ ከማየት አንጻር ከሆነ አንድ አይኑን ነው እውር አድርጎ የሳለው አይደለ? አንድ አይኑ እውር ነው። ጌታችሁ ግን አንድ አይኑ እውር አይደለም፣ አላህ እውር አይደለም የሚለው ሲመጣ የደጃል አንደኛው ሊቴራል እውር ነው አይደለ? አንደኛው ግን ያያል አይደለ? ኮምፓሬሽኑ አንደኛው አለማየትና አንደኛው አይኑ የማየት ጉዳይ ነው። ለእንትና ግን ሎጂክ አያስኬድም። ምክንያቱም የግድ ያስረዳ ነው። ምክንያቱም ከማየታቸው ከአቅም አንጻር ሊሆን ቢችልስ ቢሎ ነገር የለም። አላህ ብዙ በደንብ ያያል፣ ደጃል በደንብ አያይም ብሎ አይደለም የተናገረው። አምላክ ምን ብሎ የተናገረው? ነብይ እንዳትደናገሩ፣ በደጃልና በአላህ መካከል እንዳትደናገሩ፣ ጌታችሁ አንድ አይን አይደለም፣ ደጃል ግን አንድ አይና ነው ብሎ ነው የተናገረው እንጂ አርቆ ያያል አርቆ አያይም የሚል አይደለም የተናገረው። ምክንያቱም ይህንን ደግሞ ያለ አንድ ሞ በፍጡር ልንመስለው ስለማንችል የግድ ነብይ ግን አመሳሰለው። ነብይ ግን አመሳሰለው ከደጃል ጋር አነጻጽሮት የእናንተ ጌታ እንደ ደጃል አንድ አይን አይደለም፣ ደጃል ግን አንዱ አይን የለውም ብሎ ነው ያለው። እና ከቁጥር አንጻር ነው ልትለኝ ነው? ከዚህ አንጻር እንደዛ ስላለ አብሶሉትሊ ከቁጥር አንጻር ካልሆነ ደጃል አላህ እንደዚህ የሚታይ የሚዳሰስ አይን ባይኖረው ኖሮ እንዳትደናገሩ፣ የእናንተ ጌታ አንድ አይኑ እውር አይደለም፣ የደጃል ግን አንደኛው እውር ነው ተብሎ ሊነገር አይገባም። ምክንያቱም እሱ ለምሳሌ እንደዚህ እንደ ደጃል የሚታይ አይን ባይኖረው ግንባሩ ላይ ወይንም ደግሞ መንፈስ ቢሆን እንደዚህም ተብሎ አይነገርለትም። ንጽጽር ውስጥም አይገባም። ሲጀመር ንጽጽር ውስጥ ሁለት ነገሮች ኮምፓሬሽን ልሰራ የምትችለው ተመሳሳይ የሆነ እንትን ሲኖራቸው ነው፣ ካታጎሪ ሲኖራቸው በሆነ ነገር ላይ ካታጎሪያቸው ተመሳሳይ ሲሆን ኮምፓሬሽን ቢሰራ በፍጡር ፐርስፔክቲቭ ነው እንጂ በፈጣሪ አንገት ንጽጽር አይሆንም። ደጃል እኮ ፍጡር ነው። አሁን አንተ ፍጡርና ፈጣሪ ነው እያወዳደር ካለው። እኔ አይደለሁም ያወዳደርኩት። እንዳትደናገሩ፣ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ብሎ ያለው እኮ ነው አይደለሁም። ስለዚህ አንድ አይና አይደለም እኮ ይሄንን ንጽጽር የሰጠው ነው አይደለሁም። ኦፍ ኮርስ ያው አንድ አይና አይደለም እያልከኝ እኮ ነው አላህን። ስለዚህ ግን ከማን ጋር ተነጻጽሮ ነው? ከማን ጋር ተነጻጽሮ ነው? የግድ ተነጻጻሪው ሁለት አይነት ሳለው አንተ ይሄ ኖርማል ሎጂካል እየሄድክ ነው ያለው። ይህንን ሎጂክ በፍጹምና በፈጣሪ ዘንድ አይሰራም። አይደል ሊነጻጸር የሚችለው አንድ ነገር እሺ፣ አብራራልን። አንተ ከምን አንጻር ነው ያነጻጸረው? ከማየት አቅም ቁጥር ከማየት አንጻር ይነገራል እንዴ? አንድ ሁለት ተብሎ የማየት አቅም ይነገራል? ምክንያቱም እሱ አይነ ዕውር ነው። ቁጥር ይነገራል ወይ? ለማየት አቅም
1 2 ተብሎ ይነገራል አይደለ? ይሄንን ሎጂክ እዚች ቦታ ላይ አይሰራም። ተበላህ። አየህ በቁጥር ነው የተናገረው ነብይ። አላህም ቁጥር ነው የተጠቀመው፣ ለደጃልም ቁጥር ነው የተጠቀመው። ቁጥር ደግሞ መጠንን ይገልጻል እንጂ የሆነ ሰም ኤክስቴንት እንደዚህ በርቀት ያህል ምናምን የሚልን አይደለም። ቁጥር ላይ ቤዝዶ ነው። አላህ ቁጥር ላይ ቤዝዶ ነው። 2 ሲሆን በደንብ ያያል፣ ብዙ ሲሆን በደንብ ያያል፣ 1 ሲሆን በደንብ አይነት ስታፍ ውስጥ ከገባ ወደ ፍጡር እስከተትከው አሁንም ማለት ነው። ምክንያቱም እኔ 1 አይኔ ሲሆን የማየው በዚህኛው ሳይድ ያሉትን በዚህኛው መጠን ያሉትን ብዛት ላይ ትንሽ ነው ማየው። 2 ሲሆን ደግሞ ከብዛት አንጻር በዚያ ያለው ማለት ነው። አላህንም እንደዛ ከከተትከው በቁጥር ገድበህ ወደዛ ውስጥ መከተው ከሆነ ከፍጡር ጋር መሳሰልከው። ቁጥር ማተር የሚያደርገውና መጠኑ ከቁጥር ጋር የተያዘ መጠኑ ቁጥር ላይ ቤዝድ የሚያደርግ ከሆነ መጠኑን ወደ ምን እየወሰድከው ስለሆነ አንተ የሚያይበት የርቀቱን መጠን ከቁጥር ጋር እያገናኘኸው ስለሆነ እንደዛ ከሆነ ጭዌው ስለዚህ የፍጡር ባህሪ ያለው ማለት ነው። አላህ አይደለም በፍጹም። እነዚህ ሁለቱ ይበልጥ ነገሩን ግልጽ ከማድረግ አንጻር ነው እንጂ ቁጥሩን ወይም እንትኑን ከማመሳሰል አንጻር አይደለም። ኦኬ ደጃል የትኛው አይኑ ነው ወሩ? አይ ዶንት ኖ አንተን ይላል ይለው ነው። እሺ ቁርአን ግልጽና የተብራራ ነው አይደለ? በትክክል መዲ ነው የሚቀድመው ደጃል ነው የሚቀድመው? ነው እንደዚህ ነገሮች እንትን ይለኛል። ደጃል ማን ነው የሚገለው? ደጃል ማን ነው የሚገለው? እስቲ ስለ መህዲ ወይንም ስለ ኢሳ መምጣት ተመልሶ ወይንም ደግሞ ስለ ደጃል ከቁርአን እስቲ አንድ ጥቅስ ስጠኝ። ከሐዲስ እሰጥሃለሁ። ቁርአን ላይ የለም የተረት ተረት ማለት ነው። ተመሳሳይ ቁርአንና ሐዲስ በመረጃነት ሁለቱም መለኮታዊ ቃል ናቸው። ሁለቱም እኩል መረጃ የሚሆኑ ናቸው። ስለዚህ ሁለቱም መለኮታዊ ቃል ናቸው ሐዲስ እና ቁርአን። ስለዚህ እንደዛ ከሆነ ሙሐመድ የአባትህን ብልት ሂድና ንከስ ብሎ ሲል ይሄ መለኮታዊ ትእዛዝ ነው? እንደዛ የሚል የለም አለ። አላዳባል ሙፋርድ 963 ላይ አባትህን ብልት ሂድና ንከስ ይላል። ስለዚህ ሐዲስ ሁሉ መለኮታዊ ቃል ነው ካልክ ስለዚህ የመለኮታዊ ቃል ነው ማለት ነው። እሺ እንደዛ የሚለው ከትእዛዝ አንግል ነው፣ ነገራቱን ከማውገዝ አንግል ነው። ከትእዛዝ አንጻር ሰዎች የጃሊያ ቤተሰብን ወደዛ የሚጠሩ አይነት ስታፍ ከሆነ ሄድና አባትን ብልት ንከስ ብሎ ይሳደባል መሐመድ። እንደዛ እንዲሳደቡ ያንን ማውገዝ ነው እንጂ ማውገዝ ነው። እዚች ጋር ችግር የለውም ማውገዝም ሆነ ትእዛዝም ሆነ። ስለዚህ መለኮታዊ ማውገዝ ነው ወይንስ መለኮታዊ ትእዛዝ ነው? ምክንያቱም ሐዲስ መለኮታዊ ነው እንደ ቁርአን ብለህ ስላልከ እዛች ቦታ እንደዛ የሚለው ያንን ተግባር ከማውገዝ አንጻር ነው እንጂ አይደለም። ተግባሩን እንዲተገበር ከማዘዝ አንጻር አይደለም። የአባቱን ሂድና ሽንት መሽኛውን እንዲነክስ ንገሩት ማለት ምን ማለት ነው? እስኪ ትእዛዙን አሳየኝ። ያው እያነበብከው ነው አንተ። አማርኛው ፓርት አድርግልኝ። ኦኬ ብለህ እስኪ አንብብልኝ። እሺ ትንሽ ዝም አልሆነ ማለት ነው። እኔ ያፍራሉ ይህንን ቃል አልጠራም። አንተ ራስህ አንብበው፣ የአንተ ሃይማኖት የራስህ ስለሆነ። እሺ በዚህ ጉዳይ የሚል አለ። እሺ ቀጥል። ኦኬ ዝቅ አድርገው፣ ከላይ ጀምሬ ላንብበው። ድምፅ አይሰማም። የዘር ሐረግ ይላል። እያነበብኩኝ ነው። አንድ ቀጥላ። አትሰማም? እኔ ጋር የማይሰማው ጸጥ ብሏል። ያንን ቁላን እኮ የተጻፈውን ነው የማነበው። ምንም ችግር ያለው ነገር አይደለም። ምንም ሌላ አማርኛ እኮ አይመጣለትም። የአባትህን ቁላን ንከስ አለው። ሌላ አማርኛ እኮ አይመጣለትም። ቃሉን ነው አይደለ? ስለዚህ ይህንን አገላለጽ እዚች ጋር ይኸው ልክ እፎይ እዚች ጋር መልስልኝ። እሺ
እንካ ምን ነው ደግሞ ቆይ እኔ መልስልኝ አትበለኝ። እኔ ከመመለሴ በፊት የአባትን እንትን ንከሳለው ብለህ እንካ ሲል አህመድ ደቀመ ማለት ነው። ንክሻው ለእኛ እኮ አይደለም። ይሄንኛ አሁን ያኛው ተናጋሪ ነው። ቀጣይ ትእዛዝ እንደሆነ መሐመድ እንዳዘዘ ቀጥልና አንብበው ጨርሰው። ይህንን ትእዛዝ የሰጠው ማን እንደሆነ ሰሃባው ነው። ይህንን ያለው ንከስ የአባትን አሁን ያልከውን ሽንት መሽኛው ነው ያለው ሰሃባው ነው። ሰሃባው ደግሞ ከማን ሰምቶ እንደሆነ ያለውን ቀጥልና አንብበው። ቀጥላ ሃይደር ከላይ ጀምረን ሃይደር አሁን ይህን ነው መለኮታዊ ነው የሚለን። ሃይደር ይህንን ነው አላህ ተናግሮታል የሚሉን ሰማተዋል። ስታክ አደረግ እኮ ከላይ ጀምረናት በደና አይ ቲንክ ታይማችንን ሴቭ ለማድረግ እዚህ ፓርት ላይ አንብብልን፣ እኛ ሌላውን ፓርት እናንብብ፣ ለኦዲየንስ ሀሳቡን ግልጽ ለማድረግ ስናነባው እንደዛ የተሻለ ይመስለኛል። ከላይ ጀምሬ ካላነበብኩ እኮ ያለው እኮ እሱ ነው። ያ ሃይደር አለ ሃይደር ጭንቅ ጥብብን የኔ በለኝ። ወደኖቼ ዩቱብ ላይ ያላችሁ እንዴት ናችሁ? ሰላም ናችሁ? ያጀማ ዩቱብ የዩቱብ ጀማ እንዴት ነው? ቆብ የበላ ማን ነው ዛሬ ለነገ የሚጋብዘን ሰው መያዣ? እሺ ልቀጥል። አይደል ምን ልቀጥል ስላለ እስካሁን ስቀጥል ቆይታ እሺ አንብበዋ መጨረሻውን ያለውን ስታወራኝ ይህንን ነገር የተጻፈው ከትእዛዝ አንግል ነው እያልከኝ ነበር። ኖ ከማንበቡ ጋር ነብይ ያለውን አንብብ እኮ አንብብ። ይህ ንግግር ያስደነግጣችኋል፣ ያልተመቻችሁ ይመስለኛል አላቸው። በመቀጠልም እንዲህ አለ፣ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አልልም። ምክንያቱም ቀጥል። አሁን ምክንያቱም ከሚለው ጀምሮ ቀጥል። እንደጀመርክ ጨርስ። ቀጥል። የአንተ ሐዲስ ነው፣ ራስ አንብብና አይደለም ካቃተው አንብብለት እንጂ ምን ነው አንብብለት ጨርሱ። እሺ እንካ ይህንን ሐዲስ ትእዛዝ ለመሆኑ አስረዳኝ። ትእዛዝ አይደለም። የመጀመሪያውን ንግግር እያወገዘ ነው ያለው። በቃ ከተነበበልህ እለፈው። እሺ ያለ መላእክተኛ ይላል። እሺ ቀጥሎ እኮ በቅንፍ ያለው ሰላዋት አውርድ። እሺ እንትን አይደለ ትንሽ ዙም አይደለም እኔ ጋር አይታየም። ሰለላሁ ዐለይሂ ወሰለም አለ እንዲህ ሲሉ ሰምቻለሁ። ቀጥል። አሁን እሺ ቀጥል። ራሱን ከሚለው ጀምረ ቀጥል። ራሱን ወደ ጃሂልያ የዘር ሐረግ የሚያስጠጋ ከዛ የሚመካ ስለዚህ ይህንን ንግግር እያወገዘ ነው ወይስ ትእዛዝ? ጨርሰው ሰው የሚመካ ሰው ይህንን መልስልኝና ልጨርሰው። ይችን መልስልኝና ልጨርሰው። እስከዚህ የደረስንበት የመጀመሪያው ንግግር እያወገዘ ነው ወይስ ትእዛዝ እየሰጠ ነው? በዘር ሐረግ የተመካው ነው። በፍጹም ያንን በዘር መመካትን የማይቻል መሆኑ የሚያወግዝ ነው እንጂ በዘር መመካት የዚህ አስጠያፊ ነው ለማለት ነው እንጂ ያንን ተግባር ፈጽም አይደለም። በዘር ሐረግ ለሚመካ ምን እንድትለው ነው ትእዛዝ የሰጠ? ቀጥል። የተጠየቀውን ብቻ መለስ። የአባቱን ብልት ምን? የአባቱን ብልት ምን? እጅ ነው እግር ነው ብልት? የአባቱን ብልት ምን ሲጀመር ብልት እንደ መንከስ ነው ለማለት ነው። ሌላ ነገር ገብቷቸዋል? አይደለም። በስርዓት በል። አንደኛ አባቱን ብልት አይደለም የሚለው፣ ሁለተኛ እንደ መንከስም አይደለም የሚለው። በስርዓት አማርኛ መዝረክረክ ነው። አረበኛው እንደዛ አይደለም የሚለው። ምንድን ነው የሚለው? አንብበው። ያ አረብኛው ልተርጉምልህ በለው። ቀጥል። ማይክን አንሳ። ሚዩት ነህ። በአፍ ያዝ ነው የሚለው አረብኛው። እንደውም
ንከሰው አንስቻለሁ። እስኪ አረብኛዋን አንድ ጓደኛዬ ሀሳብ ያልጨረስኩ ከዚህ ጀምረህ እንደዚህ አንብብል። እኔን አረብኛው ከዚህ ከቢጫው ከትልቁ ጀምረህ ምንም አማርኛውም አረብኛውም ቢደባላለቅም ምንም ለውጥ የለውም። እኔ ወደ ቶፒካችን እንመለስ። ገና ከ3ኛ ክፍል ላለፉ ናቸው ነኝ። አህመድ እንኳን ደህና መጣህ። እንኳን ደህና ቆየህ። መልካም ይመስገን ነው። ስለ ደጃል እንዴት ነው እሱ? ደጃል ይመጣል ብለህ ታምናለህ? ይመጣል። ኦኬ፣ ደጃል ይመጣል። ብዙ ሙስሊሞችን እንትን ይላል፣ ይዋጋል አይደለ? እንደዛ የምታምኑት? ብዙ ሙስሊሞቹ ምን ብሎ ነው የሚዋጋው? ምንድን ነው ደጃል ታዲያ? ደጃል አታላሊ ነው። አንዳንተ ደጃል ለምንድን ነው እሱ ለማታለል ሐሰተኛው መሲህ የተባለው? ለማታለል ነው የሚመጣው። ቆይ ደጃል ሲመጣ እኔ ጌታ ነኝ እኔ አምላክ ነኝ ይላል አይደለ? አዎ እኔ አምላክ ነኝ እኔ ጌታ ነኝ ካለ ደጃል፣ እሱ ደግሞ የኢየሱስ ተቃራኒ ነው፣ የኢሳ ተቃራኒ ነው። ለምን ተባለ? አንቲ ደጃል አንቲ ክርስቶስ ለምን ሆነ? ምክንያቱም ኢየሱስ አምላክ ካልሆነ እንዴት ደጃል አምላክ ነኝ በማለቱ የኢየሱስ ተቃራኒ እንዴት ሊባል ቻለ? ቴብሉ ያንተ ነው፣ መልሱ ያንተ ነው፣ ማይኩ ያንተ ነው። በደንብ አስተውሉ። ደጃል ሲመጣ እኔ ነኝ አምላክ እኔ ነኝ ጌታ ይላል። ይሄ እኔ አምላክ ነኝ እኔ ጌታ ነኝ የሚለው ያላ ተቃራኒ ሆኖ አይደለም የሚመጣው። የማን ተቃራኒ ነው የሚለው? አንቲክራይስት ሆኖ ነው የሚመጣው። የክርስቶስ ተቃራኒ ሆኖ ነው የሚመጣው ነው የሚለው። አስቀድሞ በመጽሐፍ ቅዱስ ላይ ክርስቶስ ነግሮናል። ሐሰተኛ ክርስቶሶች እንደሚመጡ እኔ ነኝ ክርስቶስ እያሉ ህዝብን እንደሚያታልሉ በማቴዎስ ወንጌል ምዕራፍ 24 ላይም በሉቃስ ወንጌል ምዕራፍ 24 ላይም መጽሐፍ ቅዱስ ላይ ነግሮናል። ይህ ሐሰተኛው ሲመጣ እኔ ነኝ ጌታ፣ እኔ ነኝ አምላክ፣ እኔ ነኝ ነፍስ ምሰጠው፣ እኔ ነኝ ማድነው፣ እኔ ነኝ ከመቃብር ማስነሳው፣ እኔ ነኝ ህይወት ምሰጠው ይላል። የማን ተቃራኒ ሆኖ የሚመጣው? የኢየሱስ ተቃራኒ ሆኖ የሚመጣው ይላል አዲሳቸው። ተቃራኒ ሆኖ ይመጣል ማለት ነው። ይሰማው እኮ ኢየሱስ አምላክ ካልሆነ ጌታ ካልሆነ ደጃል እኔ አምላክ ነኝ ጌታ ነኝ ማለቱ እንዴት ነው የኢየሱስ ተቃራኒ የሚሆነው? ደግሞም አመድ ከፍ ላድርግልህ፣ በበሺ የሚቆጠሩ ብዙ ነቢያቶች አሉን ብላችሁ ታምናላችሁ አይደለ? ከነኛ ሁሉ ነቢያት ውስጥ አንዱም ነቢይ ሳይሆን ኢሳ ነው እሱን የሚገለው። ሀይ አላ በህይወት ኢሳ አለ በህይወት ኢሳ በህይወት ስላለ ነው ለእሱ ለመግደል ስለሚወርድ ነው። ኦኬ፣ እስቲ ማስረጃ ስጠኝ ከቁርአንህ ላይ ኢሳ ደጃልን ለመግደል ይወርዳል የሚል። ንጽጽር ሁሉ አቆማለሁ። እሺ ነው ያልከው? አንተ አምጣልኝና ንጽጽር አቆማለሁ። በህይወት ያሉማ ሌሎችም አሏል። ኤልያስ አይ ቲንክ ኤልያስ በህይወት አለ አይደለ? ያ በህይወት እንዳለ አታምንም እንደ ኢሳ ኢየሱስ? ኤልያስ በህይወት ካለ ደግሞ እኛ ከአንተ ጋር የተለየ ነው። 19:31 ላይ በህይወት ካለ ደግሞ ዘካ እሰጣለሁ ሶላትም እሰግዳለሁ ይላል። አሁን ዘካ እየሰጠ ነው ኢሳ በህይወት ካለ። ሱራ 19:31 ላይ በህይወት እስካለው ድረስ ሰላት እሰግዳለሁ ዘካም እሰጣለሁ ይላል። ዘካ እየሰጠ ነው አሁን። አንድ ነገር ልንገርህ፣ አንድ ነገር በቃ እኔ ቢያንስ አንተን ባለፈውን ተሳድቤና አሁን ማስረጃ ስቃት አልፍም። ቆይ መጥቶ ደጃል ሊገጣል የሚል ማስረጃ በቁርአን ላይ በደንብ አስረዳለሁ። ማስረጃ ቀጥታ ወደሚትገባ ማስረጃ ተረት ተረት አንፈልግም። ወንድማችን ቀጥል። እሺ ይሄ ተረት ተረት አይደለም፣ ማስረዳህ ነው በደንብ አድርጌ። እሺ ቀጥል። ተረት ስለሆነ ማስረጃ የለውም ላስረዳ ብሎ ቀጥል ስለው ደግሞ ልቅ አለ። ምን ያህል እንደሚፎግሩ አየህ አይደል? እነኚህ ሰዎች ምን ያህል እንደሚዋሹ